የዩቲዩብ ቪዲዮዎችን ብቻ በማየት ማለት ነው ቀጥታ እኔ በቴሌብር ማለት ነው 142 ብር ከ50 ሳንቲም 260 ብር 261 ብር 180 ብር 220 ብርና 140 ብር ተቀብያለሁ። እዚህ ጋር እንግዲህ ኢትዮጵያ ውስጥ አሉ የተባሉት ሁሉም የኢትዮጵያ ባንኮች እዚህ ጋር አለው ማለት ነው። ስለዚህ እናንተ የራሳችሁ ባንክ ያለበትን መርጣችሁ በተለያዩ ኢትዮጵያ ውስጥ ባሉት በሁሉም ባንኮች ማለት ነው መቀበል ትችላላችሁ። እንዲሁም ደግሞ በዩኤስዲቲ ማለት ነው ገንዘቡን መቀበል ትችላላችሁ ማለት ነው። ይህ ስራ እንዴት እንደሆነ አብረን እና ይሆናል ወደ ቪዲዮ። ዌብሳይት ላይ የተለቀቁትን ታስኮች ነው የምንሰራው። እሱን ስራ ለመስራት ምን እናደርጋለን? አንዴ ወደ ላይ ቀና እንልና ወደ ላይ ከፍ አድርገን ነው እቺ 3 ሰረዟን እርሷን አንዴ ክሊክ እናደርጋለን። ከዛም በኋላ እዚህ ጋር ምን አለ ማለት ነው ጆብስ የሚል አለ። ጆብስ የምትለውን ክሊክ እናደርጋለን። ከዛም በኋላ እዚህ ጋር እንደምታዩት ማለት ነው ካታጎሪ አለ ማለት ነው። ጆይን ሪፈራል ሊንክ የሚል አለ፣ ቲክቶክ የሚል አለ፣ ዎች ሎንግ ቪዲዮ ፕራይስ ቤተር ፕራይስ የሚል አለ፣ እንደገና ደግሞ ዩቲዩብ የሚል አለ ማለት ነው። ስለዚህ እነዚህን እያንዳንዱ ላይ ክሊክ እያደረጋችሁ ለምሳሌ ጆይን ሪፈራል ሊንክ የሚል ካለ በዛ ሪፈራል ሊንክ ማለት ነው ሪፈራል ሊንኩን ነክታችሁ ለምሳሌ የቴሌግራም ኤርድሮፕ ሊሆን ይችላል እሱም ጆይን አድርጋችሁ ሰብሚት ማድረግ ነው ስክሪንሾት አንስታችሁ ወይም ደግሞ የተለያዩ ዌብሳይቶች ማለት ነው ጆይን እያደረጋችሁ ስክሪንሾት ማስገባት ነው። በጣም ቀላል ነው ማለት ነው። ቲክቶክ የሚል አለ፣ የቲክቶክ ቪዲዮችን እያያችሁ ፎሎ እያደረጋችሁ የምትሰሩበት ነው። ዎች ሎንግ ቪዲዮ የሚል አለ ደግሞ እዚህ ዌብሳይት ላይ ሞር ገንዘብ የምታገኙበት መንገድ የትኛው ነው? ዎች ሎንግ ቪዲዮ ቤተር ፕራይስ የሚለውን ክሊክ ብታደርጉ እዚህ ዌብሳይት ላይ ሊስት ካደረጉት ፕራይሳቸው በጣም ከፍተኛ የሆነው ዎች ሎንግ ቪዲዮ ቤተር ፕራይስ የሚለው ነው ማለት ነው። ለማንኛውም እሺ ወደታች አንድ ዝቅ ብለን ስናይ እዚህ ጋር የተለያዩ ቪዲዮዎች አሉ ማለት ነው። ለምሳሌ እዚህ ጋር እንደምታዩት ዎች ፉል 12 ሚኒ ቪዲዮ ኤንድ ሰብ ይላል። ስለዚህ እዚህ ጋር ያለውን ቪዲዮ ለ12 ደቂቃ ያህል አይተን ከዛም በኋላ ሰብስክራይብ አድርገን አፕሩቭ ስናደርገው ሰብሚት ስናደርግላችሁ ስክሪንሾታችንን 0.01 ዶላር ይከፍሉና ማለት ነው። እንዲሁም ደግሞ ወደታች ዝቅ ስንል እንግዲህ እንደምታያቸው 0.01 ሁሉም ቪዲዮዎች እንደዚህ ናቸው ማለት ነው። እዚህ ጋር ያለው ልክ እንደዛ ነው ማለት ነው። ለምሳሌ እዚህ ጋር አሁን ወደ ላይ ከፍ ብለን እንደምታያቸው 0.01 ናቸው አብዛኞቹ። ነገር ግን ገንዘባችሁን በቶሎ ወጪ ለማድረግ ነው የምናደርገው ይችላል። ዎች ሎንግ ቪዲዮ ቤተር ፕራይስ ምትላለች እርሷን አንድ ክሊክ ስናደርግ አንድ ቪዲዮ ያመጣልና ማለት ነው። ይሄው እዚህ ጋር እንደምታዩት ይሄ ቪዲዮ አለ። ለምሳሌ ይሄ ቪዲዮ ለ1 ሰዓት ያህል ቪዲዮ ነው። ስለዚህ የ1 ሰዓት ቪዲዮን ስታዩ እዚህ ጋር የሚከፍላችሁ ስንት ነው? 0.30 ዶላር ይከፍላችሁ ማለት ነው። እንደነዚህ ረጃጅም የሆኑ ቪዲዮችን ስታገኙ እዚህ ዌብሳይት ላይ ዎች ሎንግ ቪዲዮ ቤተር ፕራይስ የሚለውን ክሊክ እያደረጋችሁ ረጃጅም ቪዲዮዎች ከተለቀቁ ማለት ነው እዚህ ላይ እነሱ ክሊክ እያደረጋችሁ ብታጫውቱ ገንዘባችሁ ሞር ጀስት ዊዝድሮ ለማድረግ ይሄኛው ቀላል ነው። ገንዘባችሁን ቶሎ ዊዝድሮ ለማድረግ ይሄ ቀላል ነው። ነገር ግን ዩቲዩብ የሚሉትን ክሊክ አድርጋችሁ ትንንሽ ገንዘቦችንም ማግኘት ትችላላችሁ። እዚህ ጋር እንደምታዩት ማለት 0.04 አብዛኞቹ 0.01 ምናምን እንደዚህ ናቸው ማለት ነው። ስለዚህ አሁን እንዴት እንደምንሰራ አብረን ምን ይሆናል። ለምሳሌ እኔ አሁን ቶሎ አሪፍ የሆነ ገንዘብ መስራት ስለምፈልግ ምን አደርጋለሁ? ፕሮፌሽናል በቀላሉ ቪዲዮ ኤዲት ማድረጊያ ሶፍትዌር የሚል አለ። ይሄ ረጅም ቪዲዮ ነው፣ ሎንግ ቪዲዮ ስለሆነ የ0.30 ነው የሚከፍለው። ስለዚህ እኔ አሁን ይሄንን ነው መስራት የምፈልገው። ምን አደርጋለሁ? አፕ ላይ የምትሏን ክሊክ አደርጋለሁ፣ ወይም ደግሞ እዚህ ታብኔ ፎቶ ላይ ክሊክ ማድረግ እንችላለን። ስለዚህ እኔ ፎቶ ላይ ክሊክ አደርጋለሁ። ከዛም በኋላ ወታች ዝቅ ስንል እንግዲህ ይሄንን ስራ ለመስራት ያለው መስፈርቶች እዚህ ጋር ጆብ ዲስክሪፕሽን ብሎ እዚህ ጋር እየተቀመጣለ ማለት ነው። ስለዚህ ዩቲዩብ ላይ አት ሀበሻ ቢዝነስ 0 ብላችሁ ቀጥታ ይሄንን ሰርች አድርጋችሁ ማለት ነው ከታች ያለውን የዩቲዩብ ታብኔ ወይም ደግሞ የዩቲዩብ ቪዲዮ ፈልገው ለ1 ሰዓት ወይም ለ60 ደቂቃ ያህል አይተው ያዩበትን ስክሪንሾት ይላኩልን ይላል። ቪዲዮ ሳያዩ እንዳዩ አድርጎ መላክ አካውንት ባን ያስደርጋል ይላል። መልካም ስራ ብሎ እዚህ ጋር ተጽፏል። ስለዚህ ምን እናደርጋለን? እዚህ ጋር ያለው ማለት ነው መጻፍ አይጠበቅብንም። ዩቲዩብ ላይ መጻፍ ሳይጠበቅብን ጀስት ፔስት ማድረግ እንችላለን ማለት ነው። እዚህ ጋር ያለችውን ላይ ጫን አድርገን ምን እናደርገዋለን? ኮፒ እናደርገዋለን። ይሄንን ከዛ የዩቲዩብ ላይ እንገባለን። ያው እንግዲህ ዩቲዩብ ላይ ከገባው በኋላ ዌብሳይቱ ላይ ኮፒ ያደረኩት ምን አደርጋለሁ ማለት ነው። እዚህ ጋር መጣና ፔስት አደርገዋለሁኝ። ያው ዩዘር ኔሙን ቅድም ኮፒ ያደረግነውን ፔስት እናደርጋለን። ፔስት ስናደርግ ዌብሳይቱ ላይ አት ጭምር ያለችውን ጭምር ነው ኮፒ የምናደርገው ማለት ነው። ጀስት ስሙን ሳይሆን አት ሀበሻ ምናምን የሚለው ወይም ደግሞ ሌሎች ፖስት ያደረጉትን ታስክ ማለት ነው ስማቸውን ከነ አቱ ነው የምናስገባው ማለት ነው። ከዛም በኋላ ሰርች እናደርገዋለን። ከዛ በኋላ ቀጥታ የዩቲዩብ ቻናሉን እዚህ ጋር አምጥቶልናል። ስለዚህ የዩቲዩብ ቻናሉ ላይ ክሊክ አድርገን እንገባለን። ከዛም በኋላ እዚህ ጋር ቪዲዮስ የምትለዋ ላይ ክሊክ አድርገን እንገባለን። ከዛም በኋላ እንግዲህ እንደምታዩት የመጀመሪያው እዚህ ጋር ማለት ነው የዩቲዩብ ቪዲዮ እዚህ ጋር መጥቶልናል። እዛ ዌብሳይቱ ላይ ያየነው ተምብኔል ቪዲዮ ይሄ ስለሆነ እሱን ክሊክ አድርገን ቪዲዮ ለ1 ሰዓት ያህል ድረስ እናያለን ማለት ነው። እኔ ከ1 ሰዓት በኋላ ይሄን ቪዲዮ ጨርሼ ይመለሳለሁ። ቪዲዮን ፖዝ አደርጋለሁ ለአሁኑ። እሺ ጋይስ እንግዲህ ይሄው ለ1 ሰዓት ሙሉ ቪዲዮ ታይቷል። ስለዚህ ምን አደርጋለሁኝ? ስክሪንሾት ማነሳው ይሆናል ማለት ነው። ስለዚህ ከሞባይል ላይ በእንደዚህ ስክሪንሾት እንደዚህ አነሳዋለሁኝ። ስክሪንሾት እንዲካነሳው በኋላ ቀጥታ ሰብሚት ነው ማድረግ ዌብሳይቱ ላይ ማለት ነው። እንግዲህ አሁን እዚህ ጋር ዌብሳይቱ ላይ የታዘዝነው ቪዲዮን ብቻ አይታችሁ ነው የተባለው። ስለዚህ ሰብስክራይብ ማድረግ አይጠበቅብንም ማለት ነው። ስለዚህ ይሄን ስክሪንሾት እንዳነሳ ወደ ዌብሳይቱ መለሳለሁ። ወደ ዌብሳይቱ እንደዚህ ከተመለስን በኋላ ወደታች አንዴ ዝቅ ብለን ማለት ነው እዚህ ጋር ቹዝ ፋይል ምትላለች። ቹዝ ፋይል ምትለዋ ላይ እሷ ላይ አንዴ ክሊክ እናደርጋለን። ከዛም ፋይል ምትለዋ ላይ ክሊክ አድርገን እንገባለን ማለት ነው። ከዛ ስክሪንሾት ወደ አስቀመጣችሁበት ቦታ ሄዳችሁ ማስገባት ነው። የኔ እንግዲህ የመጀመሪያው ስክሪንሾት እዚህ ፊት ለፊት አለ። ስለዚህ እሱ ላይ አንዴ ክሊክ አደርጋለሁ። ከዛም በኋላ ከላይ ሴሌክት ምትለዋን ክሊክ አደርጋለሁ። እንግዲህ ፎቶ ገብቶልኛል። ስለዚህ እዚህ ጋር ደስ ያላችሁን ጽሁፍ ትጽፋላችሁ። ደን ማለት ትችላላችሁ ወይ አንፊኒሽድ ምናምን ነገር ደስ ያላችሁን እዚህ ጋር ትጽፋላችሁ ማለት ነው። ከጻፋችሁ በኋላ እዚህ ጋር ሪኩዌስት ፎር ኮምፕሊት ምትለዋን ክሊክ እናደርጋለን።
ያው ጋይስ እንግዲህ እንደምታዩት ማለት ነው ፎቶን አስገብተና ማለት ነው። ስለዚህ ሌሎችም ታስኮች አሉ እነሱንም አንድ ባንድ በእንደዚሁ መልክ ትሰራላችሁ ማለት ነው። እንግዲህ የተወሰኑ ታስኮች ሰርቻለሁ። ስለዚህ ገንዘቡን ዊዝድሮ እንደምናደርግ አብረን ምን ይሆናል። ስለዚህ ምን እናደርጋለን? እዚህ ጋር 3 ሰረዟን አንዴ ክሊክ እናደርጋለን። ከዛ ዳሽቦርድ የምትላለች ዳሽቦርድ የምትሏን ክሊክ አድርገን እንገባለን። እንግዲህ እንደምታዩት $2.4 ነው ያለው። ዊዝድሮ ለማድረግ ሚኒመም የሚያስፈልገው $2.5 ነው ማለት ነው። ስለዚህ አንድ ታስክ ይቀረኛል። እሺ አንድ ታስክ ሰርቼ ልመለስ። እሺ ጋይስ እንግዲህ እንደምታዩት $2.5 ሆኖልኛል ማለት ነው። ስለዚህ አሁን ዊዝድሮ ማድረግ እችላለሁ። ዊዝድሮ ለማድረግ ምን አደርጋለሁ? እዚህ ጋር ያለችውን 3 ሰረዟን እርሷን አንዴ ክሊክ አደርጋለሁ። ከዛም በኋላ እቺ 3 ሰረዟን እዚህ ጋር ያለችውን 3 ሰረዝ ክሊክ አደረኩ በኋላ ዊዝድሮ ናው የምትሏን እርሷ ላይ አንዴ ክሊክ እናደርጋለን። ከዛም በኋላ እንደገና ዊዝድሮ ናው የሚላል እዚህ ጋር ደግሞ እርሱን አንዴ ክሊክ እናደርገዋለን። ከዛ ወደዚህ ወስደናል። ከዛ እዚህ ጋር ሴሌክት ጌታዌይ የምትሏን ክሊክ እናደርጋለን። እዚህ ጋር እንግዲህ ኢትዮጵያ ውስጥ አሉ የተባሉት ሁሉም የኢትዮጵያ ባንኮች እዚህ ጋር አለው ማለት ነው። ስለዚህ እናንተ የራሳችሁ ባንክ ያለበትን መርጣችሁ ክሊክ ማድረግ ማለት ነው። ስለዚህ እኔ ግን አሁን የምፈልገው ምንድነው በቴሌብር ነው። ሜቢ እናንተ በክሪፕቶ ከረንሲ መቀበል ከፈለጋችሁ ወደታች አንዴ ዝቅ ትሉና USDT ቢፓያ የምትላለች በእሷ መቀበል ትችላላችሁ። ኤኒዌይስ ቴሌብር እዚህ ጋር የሚላለ ቴሌብር ላይ ክሊክ አደርጋለሁ። ከዛ አማውንት ይላል እንግዲህ ሚኒመም አማውንቱ $2.5 ነው ማለት ነው። በፊት ከዛሬ 7 ወር ምናምን አይታችሁ ከሆነ $3 ስትደርሱ ነበር ዊዝድሮ የምታደርጉት የነበረው። ነገር ግን አሁን ከ$2.5 ጀምሮ ዊዝድሮ ማድረግ ትችላላችሁ ማለት ነው። ስለዚህ እኔ 2.5 ጥሏለሁ ያለኝ 2.5 ስለሆነ 2.5 ጥሏለሁ። እንግዲህ እንደምታዩት ከ2.5 ወይም ደግሞ $2.50 እስከ $100 ነው በቀን በአንድ ጊዜ ማውጣት የምትችሉት ማለት ነው። ስለዚህ 2.5 እዚህ ጋር እንዲህ ቤት ጽፈዋለሁ። ከዛ ሰሚት የምትለዋን ክሊክ እናደርጋለን። ከዛን አንዴ ወደ ላይ ከፍ እንላ ማለት ነው። እዚህ ጋር ሰሚት ዮር ቴሌብር ፎን ነምበር ይላል። ስለዚህ የቴሌብር ስልክ ቁጥራችሁን እዚህ ጋር ታስገባላችሁ። እኔ ቁጥሩን አስገባለሁ። ያው ጋይስ እንግዲህ የቴሌብር ስልክ ቁጥሬን እዚህ ጋር አስገብቻለሁ። ስለዚህ ሰሚት የምትለዋን ክሊክ እናደርጋለን። ያው ዊዝድሮ ሪኩዌስት ሴንት ሰክሰስፉሊ ማለት ነው። ስለዚህ ገንዘባችን እንግዲህ እንደምታዩት ዊዝድሮ አድርገናል። ስለዚህ ፔንዲንግ ላይ ነው። ከዛም በኋላ ከተወሰኑ ከ1 ሰዓት ወይ ከ2 ሰዓት ምናምን በኋላ ማለት ነው ገንዘባችን ወደ ቴሌብር ሲገባ ደግሞ ያለውን ፕሮሰስ አሳያለሁ ማለት ነው። ዩ ጋይስ እንግዲህ እንደምታዩት ማለት ነው ገንዘቡ ተልኳል። ያው እዚህ ጋር ፔንዲንግ የነበረው አፕሩቭ ሆኗል ማለት ነው። እንደገና ማለት ነው በኢሜይልም እዚህ ጋር እንደምታዩት ማለት ነው ዊዝድሮ ሪኩዌስት ሃዝ ቢን ፕሮሰስድ ኤንድ ዩር መኒ ኢዝ ሴንት ይላል ማለት ነው። ስለዚህ $2.50 በቴሌብር ተልኳል ይላል። ስለዚህ እስቲ ቴሌብር ላይ ደግሞ ሄደን ቼክ ምናደርግ ይሆናል። እሺ ጋይስ እንግዲህ ወደ ቴሌብር አካውንት ይገብቻለሁ። ስለዚህ ትራንዛክሽን ዲቴይልስ የምትሏ ላይ ክሊክ አድርገን እንገባለን። ከዛም ትራንዛክሽን ሪካርድስ የምትሏ ላይ ክሊክ አድርገን እንገባለን። ያው ጋይስ እንግዲህ እንደምታዩት ማለት ነው 142.5 ብር ተቀብያለሁ ማለት ነው። ያው በኢትዮጵያ ቀጥታ ምንዛሬ ነው ገንዘቡን ዊዝድሮ የሚደረገው። ስለዚህ እናንተ ዌብሳይቱ ላይ ገብታችሁ ማለት ነው የዩቲዩብ ቪዲዮዎችን እያያችሁ ሰብስክራይብም ወይም ደግሞ የቲክቶክ የተለያዩ ቪዲዮዎች ካሉ እነሱን እያያችሁ መስራት ትችላላችሁ። በተለይ ደግሞ የሎንግ ቪዲዮ ቤተር ፕራይስ የሚለውን ካታጎሪ ላይ እሱ ላይ ክሊክ አድርጋችሁ ረጃጅም ቪዲዮዎችን እያያችሁ ቶሎ ገንዘባችሁ ዊዝድሮ ለማድረግ ይቀርብላችኋል ማለት ነውና የዛሬው ቪዲዮ ይመስላል። ፒስ አውት።